አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ይህንን መላ ዘዴ ተመልከቱ ማለት ነው። መዳም ቤት እንግዲህ ሲሰሩ ካሜራ ያስቸገራችሁ፣ ዘበኛዋ ያስቸገራችሁ፣ እንዲህ አድርጋችሁ ፍና አድርጋችሁ ቁጭ ታደርጉታላችሁ። ከዚያ ልብስ ታደርጉትና ቁጭ እናንተ ዞር ዞር ብላችሁ የምትፈልጉትን ነገር መስራት ትችላላችሁ ማለት ነው። እና እዚህ ጋር ደግሞ ተመልከቱ፣ ነቅ አደረገችው፣ ልታወልቀው ነው፣ ፍና አደረገችው። እንግዲህ ይሄ መላ ዘዴ ከየት እንደመጣላት ነው እንጃ። እነዚህ ልጆች ዘዴው ከየት ነው የሚመጣላቸው? ኧረ ብስሚላ። ከዚያ እንትን አለችው፣ አፈሰለችው፣ ከቻርጅ ላይ ነቀለችው ማለት ነው። በቃ እኔ ወንድ ነኝ ወንድ ወንድ እያለች ጨፈረች ማለት ነው። እዛ ታስሯል ያኛው፣ ከዛ አፍስለዋለኝ። በቃ እንደዚህ ነው። ከዚያም ውልቅ ታደርገዋለህ። አሁን ቆይ፣ አዎ እንደሱ ልቅ አድርጊው። ዝም ብሎ ነው እንዴ? ይሄ ሰካ የተደረገው ነው፣ ለከክ ነው የተደረገው ወደ መሬቱ። ወይ ጉድ! እናንተ ልጆች እኮ ይሄ ነገር እኮ ማለት ነው፣ ይሄ ነገር ሚዲያ ላይ እየተለቀቀ ማለት ነው። ይሄ ነገር ለጨዋታ ብለው ለቀልድ ብለው ለፎሎ ለሰብስክራይብ ወይም ለምን ብለው ሚዲያ ላይ እየተለቀቀ እኮ ልክ አረቦቹ ጋር እየደረሰ ነው ማለት ነው። እና አረቦቹ ደግሞ እየተቀባበሉ በቃ ሰራተኛ ቤታችሁ ውስጥ አትመኑ፣ ሰራተኛ ቤታችሁ ውስጥ ምንም እምነት የላቸውም እያሉ ቪዲዮ እየሰሩብን ነው። እያንዳንዷ ሴት ማለት ነው፣ እያንዳንዷ ሴት እየሰራች ሚዲያ ላይ ቲክቶክ ላይም ሆነ በፌስቡክም ሆነ በየትም ቦታ ላይ የምትለቀው ነገር ልክ አረቦቹ ጋር እየደረሰ ነው። አይደርስ እንዳይመስላችሁ፣ በደንብ ነው የሚታየው፣ በደንብ እየደረሰ እየታየ ነው ማለት ነው። እና ጥንቃቄ ያስፈልጋል። እኛ የውጭ ዜጋዎችን ተዋቸው፣ ግን የኛ ልጆች እንደዚህ አይነት ነገሮችን እንዳትሰሩ። ሲጀመር አረብ ቤት ያለውን ነገር እቃቸውን፣ ምናቸውን የነሱን የሆነ ነገር አትነካኩ። በቃ ስራችሁን ስሩ፣ ብራችንን እንቀበል። በቃ ብራችንን እንቀበል። እነሱ እየተቀባበሉ ለሰራተኛ መጥፎ ነገር በቃ ጥሩ ነገር እንዳያስቡላቸው እያደረጉ ነው። እነዚህ ሚዲያ የሚጠቀሙ ታዋቂ በተለይ ወንዶች ማለት ነው፣ ታዋቂ ወንዶች አሉ የሚያስተላልፉ ልክ ያንን ቪዲዮ ለጠፍ እያደረጉ በራሳቸው ቋንቋ ለራሳቸው ሰው በቃ አሚላት ባለችበት ቦታ ላይ ሰራተኛዋ ባለችበት ቦታ ላይ በምትሰራበት አካባቢ ካሜራ ዘበኛ መረከብ አለባችሁ እያሉ ማለት ነው። በኩሽና ውስጥ ምን እንደሚሰራ አይታችኋል። በታች ቪዲዮ ሄዳችሁ ብታዩ ባለፈው የለቀኩት ቪዲዮ ምግቡ ላይ ሽንቷን ሸንታ አንተክትካ ልታቀርባቸው ስትል በር ላይ ነው የያዘቻት ሴትዮዋ ማለት ነው። ተከየሉ እና ይሄንን የሚሰሩ ሰዎች ናቸው እንግዲህ ብዙ ነገሮችን ይሰራሉ። ስለዚህ አሁን እየተላለፈ ነው ሚዲያ ላይ ቆርጠው ከቤታቸው ውስጥ በካሜራ እያዩን ቆረጥ አድርገው ያችን መጥፎ የምንሰራባትን ቦታ ማለት ነው፣ ያችን ፓርት ቆርጠው ያመጡና ሚዲያ ላይ ይለቋታል። አረቦች ደግሞ ከዛ ይቀባበሉታል። ከዚያም ደግሞ ሰራተኛዎች እንደዚህ ናቸው እነሱን አትመኑ እያሉ ቪዲዮ ይሰራሉ ማለት ነው። እነዚህ ታዋቂዎቹ ንጹሃን ብዙ ምንም የማያውቁ ልጆች አሉ። ምንም የማያውቁ የኛ ልጆች ሆኑ የሌላ የውጭ ዜጋዎችም ሆኑ መዳም ቤት መጥተው ስራ እንደኛ የሚሰሩ ምንም ሚዲያን እንዴት እንደሚጠቀሙ ቪዲዮ እንዴት እንደሚቀረጽ ቪዲዮ እንዴት እንደሚለቀቅ የማያውቁ ስንት አሉ። እነዛ ጨዋ ልጆች ለነሱ ልጆች አሁን መርዝ እየሆኑባቸው ነው ያሉት ማለት ነው። እነዚህ ሚዲያ ተጠቃሚና መፈመስ የፈለጉ ልጆች ማለት ነው። ስንት ጉድ አለ። የእነሱን ለበናቸውን፣ ብርቱካናቸውን፣ ሙዙን፣ ሰሙሊውን፣ ቱስቱን፣ ጅብናውን ምኑን ሰብስበው በአንድ አንጥተው በሆዳቸው ውስጥ ታቅፈው በምናቸው ብዙ ቪዲዮ ሰርቻለሁ። አሁን ገና እየጀመርኩ ነው። ገና ወደፊት ይመጣል ማለት ነው። እና ብዙ ነገሮችን አድርገው ቪዲዮ ይሰራሉ። እስኪ የማን ነው ገንዘብ? የማን ነው ንብረት? ምን አገባችሁና ነው ቪዲዮ የምትሰሩት? በእነሱ ነገር በእነሱ ቃ ምን አገባቸውና ነው የሚሰሩት? ምን አገባችሁ? ይደብራል ከምር። በሰው አቅራጥ፣ በሰው እቃ፣ በሰው የሚበላ ነገር፣ በሰው ቁሳቁስ። እስኪ መዳሟ ብታገኛት ታገኛታለች እኮ ዞር ስትል እኮ ደግሞ ሲዘዋወር ያ ነገር ቫይራል ይወጣና ይገኛሉ። ያቺ ልጅ መዳሟ ስታገኛት ለምንድን ነው እንደዚህ የሰራሽው ነው የምትላት። ከባድ እኮ ነው።
ለምን እንዲህ ያደረግሽ? ቤቴ የማን ነው? ለምንድን ነው? ምን አገባሽና ነው? ማን ነው የፈቀደልሽ ነው የምትላት። የሚደበድቡም አሉ፣ የሚማቱም አረቦች አሉ። ወስደውም ደግሞ ህገወጥ ከሆን ለፖሊስ የሚሰጡ አሉ። ህጋዊም ከሆናችሁ ወስደው ቢሮ ወይንም ምንም ሳታውቁ ቢሮም ሳይወስዷችሁ ወደ ሀገራችሁ ቀጥታ የሚያሳፍሩም አሉ። ወይንም ከቤታቸው አወሰጥተው በር ይዘጉባችኋል። በቃ ይሄ ነው እና እህቶቼ ተጠንቀቁ ለማለት ያክል ነው። በእነሱ ቤት ውስጥ ሆናችሁ ካሜራቸውንም እንደዚህ መሸፋፈን እንደዚህ ማወላለቅ ምናምን አይደረግም። የእነሱንም እቃ ምግባቸው ምናቸውን ሰብስቦ ሰርቆ ክላስ ወስዶ እንደ መብላት እንደ ማድረግ እንደ ምናምን እንደ መስረቅ የሆነ ነገር እየተደረገ በእነሱ ምግብ የሚሰራውም ዲራማ ቢቀር ይሻላል። ጥሩ ነገር አስተምሩ። መጥፎ ነገር አስተምራችሁ ምንድን ነው ጥቅሙ? ምንም ጥቅም የለውም። ውርዴት ብቻ ነው እንጂ ምን ነው ጥሩ ነገር ብታስተምሩበት። ስለዚህ ጥንቃቄ ያስፈልጋል ለማለት ያክል ነው። የኛ ሀበሻዎች እንኳን አሉ የኛም ሀበሻዎች ይሄ ምግብ እየደባበቁ ምናምን የሚሰሩ የኛ ሀበሻዎች አሉ። ግን በሌላ ነገር እንደዚህ መጥፎ ነገር ሲሰሩ በቪዲዮ ተቀርጸው አረቦች አለቀቋቸውም እንጂ ምግባቸውንና የመዳም የሆነን ነገር የልብስ ሀታ የልብሳቸው ምናቸውን እየለባበሱ ቪዲዮ የሚሰሩ አሉ። ስለዚህ እነሱ ደግሞ እነዚህ ነጮች ደግሞ አንድ ነገር ካዩ ምን ነው የሚያደርጉት? የውሸት እንኳ ቢሆን ማለት ነው። በቃ ሰራተኛማ እንደዚህ ነው የምታደርገው ነው የሚሉት። እምነት ያጠሉ እምነት ያጡብናል እኛ ላይ ማለት ነው። እምነታቸውን ያነሳሉ። ለምንድን ነው የመጣ ነው እኮ በስነ ስርዓት ብር ሰርተን ብራችንን እንቀበል ነው አይደለም? ልንሰራላቸው ብር ሊሰጡን ሌላ ነገር አይደለም እንጂ በእነሱ ቤት ውስጥ ሆነን ብዙ ነገሮች ልንሰራ አይደለም የመጣ ነው። ይሄ ድፍረት ይባላል። ድፍረት ማለት ነው። እኔ በሌላኛው ቻናሌ ታች አለኝና በፊት የሆነ አገልግል ምናምን ስፌት ምናምን ነበረ። ያንን ራሱ ቤት ውስጥ ሴት የለም የወንድ ቤት ስለሆነ ወንዶች ስለሆኑ ያንን ልክ አገልግል እንደ ብዙ ነገሮችን እየሰራሁበት ነበርና ልጁ ግን አገኘኝ ዩቲዩብ ላይ። የሚገርማችሁ ነገር ዩቲዩብ ላይ አግኝቶኝ ያንን ፓርት ቆርጦ አምጥቶ በዋትስአፕ ላከልኝ ማለት ነው። አያችሁት? ግን ምንም አላለኝም። ስቆ ነው እንትን ያለኝ። ያኔ ሴት ብኮን ግን ነገሩን ታጋንነዋለች፣ ወይንም አንዳንድ ወንድ ደግሞ ነገሩን ያጋንነዋል። እነሱ ደግሞ ምንም አላሉኝም። ስቆ ነው የላከልኝ ማለት ነው። ያችን ፓርቷን ማለት ነው የሰራሁባትን አስቀዋለች መሰለኝ። ያችን ፓርት ቆርጦ አንጥቶ በዋትስአፕ ላከልኝና ምን እላለሁ እኔም ስቄ የምትሽቃ አሸንጓዴ ትላኩበት። ከዚያ አልጠየቀኝም፣ ረሳው መሰለኝ። ከዚያ ወዲህ ግን አቆምኩኝ ማለት ነው በእነሱ እቃ ምናምን መስራት። ግን ምግብ እሰራ ነበረ አንዳንድ ጊዜ ያው የምሰራው ምግብ ብሰራ ምናምን ብዬ አቆምኩኝ። ያንንም ትቻለው ማለት ነው። በዚህ ቻናል ሳይሆን በሌላ ቻናል ዜድ የሚል ሌላ ቻናል አለኝ እና በዛ ነው ማለት ነው። ስለዚህ የሰው ነገር ያዋርዳል እላችሁ ነው እህቶቼ፣ ወንድሞቼ። የሰው ነገር ጥሩ አይደለም። ለሌሎች ለንጹሃኖች መጥፎ ነገር እንዲያስቡባቸው መጥፎ ነገሮች እምነት እንዲያጡባቸው እናደርጋቸዋለን። እኛ አንዴ የሆኑ ወይንም መዳሞቻችን ሊፈቅዱልን ይችላሉ። ግን እኔ እንጃ እኔ ማንነች መዳም እንደዚህ አይነት ድራማ ስሪ ቀይን ሰብስበሽ በዚህ የምትፈቅድ የለችም። እና አስቸጋሪ ነው። እንደዚህ የምታደርጉ ልጆች ልታቆሙ ይገባችኋል ነው የምለው እኔ። እነሱንም አይታችሁ ደግሞ እናንተም እንዳታደርጉት። ይሄንን ካሜራቸውን አሁን ነው ያመጣሁት። ይሄንን አይታችሁ እናንተም እንደዚህ ልስራ እንዳትሉ እህቶቼ ተጠንቀቁ ለማለት ያክል ነው። ሚዲያ የምትጠቀሙ ሰዎች ልታውቁ ትችላላችሁና እንዳታደርጉ። ነውር ነው በጣም የሰው ነገር በጣም ነውር ነው እና እንደዚህ ያላችሁ ነው። ሌላ አይደለም። እንግዲህ በሌላ ቪዲዮ ደግሞ ስለምንገናኝ ደህና ሁኑ። ይሄንን ላይክ፣ ሰብስክራይብ፣ ሼር አድርጉ። እህቶቻችሁን ምከሩ። እንደዚህ እንዳታደርጉ በሏቸው። አዲስ የሚመጡ ልጆች አሁን ምንም አያውቁም። ልክ ይሄንን ቲክቶክ ሲጠቀሙ ወይም ዩቲዩብ ላይ ሲገቡ እንደዚህ አይነት ነገር ሲያዩ
ጥሩ ነገር ጥሩ አሰራር ይመስላቸውና ይሰራሉ፣ ከስራቸው ይፈናቀላሉ። ብዙ መጽዋዕትነት ከፍለው ነው ወደ አረብ ሀገር ሲመጣ፣ ዝም ብሎ አይደለም። ብዙ ገንዘቦችን አክስረን ነው የምንመጣው። ስለዚህ መጠንቀቅ አለብን። የሰራነውን ገንዘብ እንኳን የመጣንበትን እንኳን እስከምንከፍል አንገታችንን ሰብረን መስራት አለብን። ደግሞ ለመለወጥ አይደለም ስደት ላይ የምንመጣው፣ ያንን አላማችንን ግብ ለማድረስ አንገታችንን ደፍተን አረብ ቤት ስንሰራ መስራት አለብን ማለት ነው። ታማኝ ሆነን በስነ ስርዓት ያለ መልከስከስ፣ በቃ እንደዛ እየሆንን ስራችንን አክብረን እንስራ ማለት ነው። በተለይ አዲስ ለሚመጡ እህቶቻችን ምክር ነው። እባካችሁ አዲስ የምትመጡ እህቶቻችን እነዚህን ሰዎች እንተከተላችሁ እንደዚህ አይነት ቪዲዮ እንዳትሰሩ። ብዙ አይነት ቪዲዮ እየተሰራ ነው ሚዲያ ላይ፣ እንዳትሰሩ። ብዙ ነገር እየተዋረዱ ነው። ብዙ ነገር አረቦች አስወጥተው በር እየዘጉባቸው ነው። እልም ያለ በደው ላይ ማለት ነው። በተለይ በደው አካባቢ፣ ገጠር አካባቢ ጠለብ የሚገጥማችሁ ልጆች ማለት ነው፣ አንገታችሁን ሰብራችሁ በታማኝነት ስሩ ስራችሁን ማለት ነው። ቀን እስኪያልፍና ቋንቋ ስትለምዱ አገር ሰው ስትለማመዱ ድረስ በር አስወጥተው ዝግት ነው የሚያደርጉባቸው። በቃ ቢሮ ወስደው ወደ ሀገር ማሳፈር ትኬት እንዳይቆርጡ ለዛም ፍራቻ ወይንም እያናደዷቸው ይሁን የታባታቸው ብለው እያወጡ እየጣሩ ነውና ስነ ስርዓታችሁን ይዛችሁ አድባችሁ ችላችሁ ስሩ እህቶቼ። እየበላችሁ